እንግዲህ ጎመናችን እንዲህ ሆኖ ደርሷል። በጣም ቆንጆ ሆኖ ደርሷል። እንደዚህ የሚያምር ቆንጆ ጎመን ደርሷል። በጣም ነው የሚጣፍጠው። መጨረሻ ላይ ያው ቅመም ጨምሬበታለሁ፣ ማለት ቁንዶ በርበሬ ጨምሬበታለሁ። ያው ዛሬ የምንሰራው የአበሻ ጎመን ነው። ይሄን ጎመን ነው የምንሰራው። ከወልማርት ነው የሚገዛው። ግሪን ኬል ይላል። እሱን ነው የምሰራው። መጀመሪያ ትንሽ ገንፈል አደርገዋለሁ። ይሄ ነው ግብአቱ። ነጭ ሽንኩርት አለኝ፣ ቃሪያ፣ ድንች፣ ሽንኩርት፣ ዘይት እዛ ጋ አለ እና ጨው ነው የምናደርገው። በጣም በቀላል ነው የምንሰራው። ሽንኩርቱን እንጨምራለን። ሽንኩርት አለን ግን ለአሁኑ ትንሽ አደርግበታለሁ። ይኸው ጨምቄ ከተዋለሁ ማለት ነው። ነጭ ሽንኩርቱን ጨምረዋለሁ አብሮ እንዲቁላላ። ትንሽ ውሃ እናደርግበታለን እንዲበስል። እንግዲህ ጎመናችን እንዲህ ሆኖ ደርሷል። በጣም ቆንጆ ሆኖ ደርሷል። እንደዚህ የሚያምር ቆንጆ ጎመን ደርሷል። በጣም ነው የሚጣፍጠው። መጨረሻ ላይ ያው ቅመም ጨምሬበታለሁ፣ ማለት የምትወዱት አይነት ጎመን ነው። በዘይት ነው የሚሰራው። ለየትኛውም ኢኬዥን የምትበሉት ነው። በቀላል ደስ 20-30 ደቂቃ ቢፈጅ ነው። ቆንጆ ነው። እንግዲህ ከወደዳችሁት ላይክ አርጉ፣ ሰብስክራይብ አርጉኝ፣ አበረታቱ።